ከ16,000 ቶን በላይ የቡና ምርት መሰብሰብ መቻሉን የጎፋ ዞን ግብርና መምሪያ ቡናና ቅመማ ቅመም ጽሕፈት ቤት አስታወቀ። ጽሕፈት ቤቱ በ2017 በጀት ዓመት ባለፉት 9 ወራት ህገወጥ የቡና ግብይቶችን በመቆጣጠር ከ17,000 ኪሎግራም በላይ ቡና በህገወጥ ሲዘዋወር ተይዞ ከ6 ሚሊዮን ብር በላይ ገቢ መገኘቱንም ገልጿል። ዝርዝሩ እንደሚከተለው ይቀርባል። በጎፋ ዞን ግብርና መምሪያ የቡናና ቅመማ ቅመም ጽሕፈት ቤት ኃላፊ አቶ ኑሮ አዲስ አደም እንደገለጹት በ2017 ዓ.ም በዞኑ 17,000 ቶን ቡና ምርት ለመሰብሰብ ታቅዶ ከ16,000 ቶን በላይ ቡና ምርት መሰብሰቡን ተናግረዋል። እንደምታውቀው ከፍተኛ የቡና አምራች ዞን ነው። እንደ ጎፋ ዞን ከ24,500 ሄክታር በላይ በቡና ተሸፍኖ ይገኛል። ከዚህ ውስጥ ወደ 21,123 ሄክታር ምርት የሚሰጥ ቡና ነው። በ2017 ዓመተ ምህረት አጠቃላይ ከ17,000 ቶን በላይ የቡና ምርት ለማቅረብ ታቅዶ ወደ እንቅስቃሴ ተገብቷል። በዚህም ከ16,000 ቶን በላይ ቡና ምርት መሰብሰብ ችለናል ማለት ነው። ኃላፊው አክለው የቡና ጥራትን በማስጠበቅ ደረጃ እንዲይዝ በአምራቹና በዘርፉ ለተሰማሩ ነጋዴዎች ክትትልና ድጋፍ በማድረግ በርካታ ተግባራት እንደተከናወኑ ጠቁሞ በዚህም የጎፋ ቡና በማዕከላዊ ገበያ የተሻለ ደረጃ ማግኘቱንም ገልጸዋል። የቡና ጥራትን በማስጠበቅ ደረጃ እንዲይዝ ከማድረግ አካባቢ የተሰራው ስራም ውጤት አምጥቷል። እንደ ጎፋ ዞን ከዚህ በፊት ቡና በጥራት አዘጋጅቶ ወደ ማዕከላዊ ገበያ ከመላክ አኳያ ከፍ ያለ ችግር ነበር። ቡናችን በተደጋጋሚ ከደረጃ 4፣ 5 እና ከደረጃ በታች ነበር ሲወጣ የነበረው። ስለዚህ በቁጭት ወደ ስራ ገብተናል ማለት ነው። ዘንድሮ ማለት ነው በቁጭት ወደ ስራ ገብተናል። ለምን የኛ የጎፋ ቡና ደረጃ 1 ለምን አያገኝም? ለምን ደረጃ 2፣ ደረጃ 3 አያገኝም? ለምን የተመረጠ ቡና ሆኖ ወደ ውጪ ለምን አይላክም የሚል ቁጭት ውስጥ ገብተን ዘንድሮ የተሻለ ስራ ሰርተናል። ይሄም ውጤት አምጥቷል። ዘንድሮ ከተላከው ውስጥ ከ250 ቶን በላይ ቡና ደረጃ 1 ይዟል። ይሄ ከፍ ያለ ውጤት ነው። ከ300 እስከ 500 ቶን የሚጠጋ ቡና ከደረጃ 2 እስከ ደረጃ 3 ያለውን ይዟል። ስለዚህ ይሄ ትልቅ ለውጥ ነው። በበጀት ዓመቱ ከ1450 ቶን በላይ የቡና ምርት ወደ ማዕከላዊ ገበያ እንደተሸኘ ጠቁመው ህገወጥ የቡና ግብይትን በመቆጣጠር ባለፉት 9 ወራት 17,000 ኪሎግራም ቡና በህገወጥ ሲዘዋወር ተይዞ ከ6 ሚሊዮን ብር በላይ ገቢ መገኘቱን አቶ ኑሮ አዲስ ተናግረዋል። 1590 ቶን ወደ ማዕከላዊ ገበያ ለማቅረብ አቅደን ወደ ተግባር እንቅስቃሴ ገብቷል። ይህንንም እቅድ ለቡና አምራች ወረዳዎች ሸንሽነን ወደ ተግባር ገብተናል። በዚህም እስከ 9 ወር ባለው ወደ 1450 ቶን የእቅዱ 89% አካባቢ ማለት ነው ወደ ማዕከላዊ ለመላክ ችለናል። ይሄም ከአምናት ተመሳሳይ ወቅት አንጻር ከ60% በላይ ብልጫ አለው። ጎፋ ላይ የሚመረተው ቡና በህገወጥ ይወጣል። በርካታ የህገወጥ መውጫ መስመሮች አሉ በሁሉም ወረዳ ማለት ነው። ስለዚህ አንደኛ ያደረግነው ህገወጥ መውጫ መስመሮችን የመለየት ስራ ነው። እሱም በአግባቡ ሰርተናል። በእያንዳንዱ ወረዳ ቡና ከየት ወዴት ይወጣል የሚለው ነገር ህገወጥ መውጫ መስመሮችን ለይተን በዛ መውጫ መስመሮች ዙሪያ ልዩ ክትትል እንዲደረግ ከወረዳዎች ጋር ሰርተን ዘንድሮ የተለየ ስራ ነው የተሰራው። በዚህም የተለየ ውጤት ነው የታየው ማለት ነው። ስለዚህ በዚህ ዓመት እስከ 9 ወር ውስጥ ማለት ነው ከ1700 ኩንታል በላይ ወር ከ17,000 ኪሎግራም በላይ ቡና በህገወጥ መንገድ ሲንቀሳቀስ ተይዟል። እንደ ዞን ከ6 ሚሊዮን በላይ ገቢ ከህገወጥ ቡና እንቅስቃሴ ተይዟል ማለት ነው። በዞኑ በሳውላ ከተማ የሚገኙ ቡና አቅራቢዎች እንደተናገሩት በዘንድሮ ዓመት የቡና ምርት አቅርቦት ካለፈው ዓመት የተሻለ እንደሆነ ተናግረው ቡናችን በማዕከላዊ ገበያ የተሻለ ደረጃ እያገኘ በመሆኑ ተጠቃሚ እየሆንን እንገኛለን ብለዋል። ኢሴክስ ላይ ገበያው ጥሩ ሲሆን ማንም ሰው 1 ኪሎም ቢሆን እዚህ ወደ ኮንትሮባንድ አይነት ሁኔታ ላይ አይሄድም። ወደ ማዕከላዊ ገበያ ነው የሚጫነው በአብዛኛው። አሁን ላይ ማዕከላዊ ገበያ መንግስት ላይ ያለው ገበያ ጥሩ ስለሆነ ሂድ ብትለውም አይሄድም። ዋናው ነጋዴው የሚያበረታታው የተሻለ ሁኔታ ላይ የሚወስደው የኢሴክስ ዋጋ ነው። የኢሴክስ ዋጋ ደግሞ አሁን መንግስት ልዩ ትኩረት ከመስጠቱም ላኪዎችም ጥሩ ሁኔታ ላይ ከዚህ ቀደም የአገር ውስጥ ነጋዴዎች ብቻ ናቸው እንዲልኩ ተፈቅዶ የነበረው። አሁን የውጪ ዜጋ ያላቸው ሰዎችን በሙሉ ቡና መላክ ይችላሉ የሚል አዲስ ህግ መንግስት ስላወጣ በተሻለ ብዙ ትስስር የሌሉ ከዚህ በፊት የኛን የኢትዮጵያን ቡና የማይገዙ አገሮች ሁላ
አሁን መግዛት ስለጀመሩ ገበያው እጅግ የተሻለ ነገር ሆኖ ነው አሁን እየሄደ ያለው። የቡና ግብይት ያው ጥሩ ለውጥ አለ። ገበያው የገበያ ጭማሪውም ፍላጎቱም ጥሩ ነው። አቅርቦቱም ከጥራት አኳያም በደንብ እየሰራ ነው ያለ ነው እና ጥሩ ነው ብዬ አስባለሁ። 2017 በጣም ቆንጆ ነው። በደረጃ ውጤት ላይ ዘንድሮ ቡናው ምርቱም ጥሩ ነው። ከገበሬውም አቀራረብም በጣም ቆንጆ ነው። ዘንድሮ ደረጃ 2፣ 1፣ 3 ድረስ ነው የሚወጣው። ከዚህ ፊት ግን 4፣ 5 ምናምን ይወጣብን ነበር። ዘንድሮ ግን በጣም ቆንጆ ነው። ጌታ መጨረሻውን ያሳምረው እንጂ በጣም ጥሩ ነው። ቡና አቅራቢዎች አክለውም በዘርፉ ቋሚና ጊዜያዊ የስራ ዕድል ለበርካታ ዜጎች እንደተፈጠረላቸው ተናግረዋል። በጊዜያዊ ሰራተኛ ከ150 እስከ 200 ሰራተኞች አሉ። አሁንም ጊዜያዊ ሰራተኞች ደግሞ ቋሚ ሰራተኞች እኛ ጋር 4 ሰራተኞች ያሉት ደግሞ ለማበጠሪያ ማሽን ላይ ደግሞ የሚሰሩ ሰራተኞች 16፣ ሴቶች ግን ወደ 200 ሰራተኛ ይሆናል ሴቶቹ። ወንዶች ግን 12 ቋሚ ሰራተኞች ጊዜያዊ ሰራተኞች አሉ። ጊዜያዊና ቋሚ የስራ ዘርፍ ያላቸው ናቸው እኛ ጋር ያሉት። ቋሚ የስራ እድል አግኝተው እዚህ ቦታ ላይ ከአመት አመት ፔሮል ፈራሚዎች ሙላ አሉ። ፔሮል ፈራሚ ሆነው ቋሚ የስራ ሰራተኞች ያሉት 23 አሉ ቋሚ። ጊዜያዊ ግን ይሄን ወቅቱን ጠብቀው የሚሰሩ 350 በላይ ሰራተኞች አሉ። አሁን ያያችሁ ለቃሚዎቹ ከ350 በላይ የእለት ስራቸውን ሰርተው የሚያልፉ ግን እነዚህ የመጀመሪያዎቹ ግን 20 ምናምኑ ቋሚዎች ናቸው። ከዘበኛ አንስቶ ከማሽን ኦፕሬተር አንስቶ ከካቦ አንስቶ ቋሚዎች አሉ። ይሄ እነዚህ 20 ምናምኑ ቋሚዎች ናቸው። ቋሚና ጊዜያዊ ስራ ዕድል የተፈጠረላቸው ግለሰቦች እንደተናገሩት የዘንድሮ ምርት የተሻለ በመሆኑ በየቀኑ እየሰራን በወር የተሻለ ገቢ በማግኘት ህይወታችንን እየለወጥን እንገኛለን ብለዋል። በወር ማገኘው 3000 ብር ያው እዚህ ቦርድ ነው የምለቅመው። አወል ቡና ቦርድ ለቅማለሁ። ካስመዘንኩኝ ዛሬ በቀን ከ200 ብር አገኛለሁ። ልጆችን በዚህ ነው ማስተዳድረው። ቡና ቦርድ ለቅሜ ቀን ስራዬን ሰርቼ ልጆችን አስተዳድራለሁ፣ ቤትን አስተዳድራለሁ። ማህበራዊ ኑሮን በሱ አገኛለሁ። ያው በቀን እስከ 800 እስከ 900 አገኛለሁ። ከዛ በላይም ይገኛል ስራ ካለ። ከዛ ቤተሰብ አስተዳድራለሁ። ሚስት አለኝ። ያው 3 ልጆች አሉ። ማህበራዊ ኑሮ ሁሉም አሟልቼ ነው የምኖረው። ያው ስራው እስከ 4 ወር እስከ 3 ወር ነው የሚሰራው። ከዛ በኋላ ትንሽ ይቀዘቅዛል።